አሁን አዱኒ ማን እንደሚያስቆመው ነው ያለ። ለካ ሰው ለመኖር ተስፋ ሲያጣ ነው ላለመኖር ብሎ የሚጠፋው። እኔ ደግሞ መኖር አልፈልግም። አጥፍቼ አጠፋለሁ። አይታችሁት የማታውቁትን አዱኒ ከዚህ በኋላ ታዩታላችሁ። ጠብቁ እባክሽ። ልጅ ይሄን እንደማታደርግ ነው ያውቃል። እናንተ ቆይ ለምን እንደዚህ የፈራችሁት? ይፈተሽና ከተገኘ ተገኘ፣ ካልተገኘ ደግሞ ባለቤቱ ትእዛዝ ነው። ኤልሹ ቆይ ይሄን ያክል ጊዜ ስታውቂኝ እንደዚህ ማደርግ ልጅ ነኝ? ታዲያ ለምን ፈራሽ? ይከፈታ በሉ ስጣቸው፣ ይክፈቱት። ማም ይሄ ነገር የሚጸጽትሽና መታፍሪበት እንዳይሆን ግድ የለም ስጠኝ። ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልን። ሰላም እንደሆኑ ተስፋ እናደርጋለን። የእንግዳ ድራማ እንዴት እየሆነ እንዳለ እያያችሁት ነው። እንደ ሐረግ ድራማ ጥሩ እየሆነ እንዳለ ይሰማናል። እስኪ ቤተሰቦች እናንተስ እንግዳ ድራማ እንዴት አያችሁት? እስኪ በኮሜንት ስር ጥሩ ነው አሪፍ እየሄደ ነው ብላችሁ በኮሜንት ስር አሳውቁን እና ኮሜንት፣ ላይክ፣ ሰብስክራይብ በማድረግ ደግሞ ይህንን ድራማ እንጀምረው። እናም አሁን ኤልሹ ያደረገችው ነገር ምን እንደሆነ ማንም ሰው አላወቀም። ኤልሹ ሆን ብላ ኑኑን ሌባ ለማስባል ያደረገችው ነገር የታወቀ ነው። ግን ሄለን የጠረጠረችው ኤልሹ እንደዛ አድርጋ ይሆናል ብላ አላሰበችም። ሆኖም ግን መሲ ሰርቃኝ ሊሆን ይችላል ሆን ብላ እሷ ነች እንደዚህ የምታደርገው ብላ ሄለን ተናዳ ለእናቷ ስትነግራት ነበረ፣ ለመሲ እናትና የመሲ እናት ደግሞ ተይሄሉዬ ልጄ እንደዚህ አታደርግም ብላ ስትለምናትም አይ እኔ እሷን የምጠረጥረው ሌላ ማንም የምጠረጥረው የለኝም ልጆች ናቸው መጠረጥራቸው ብላት ነበረ። እና መሲ ደግሞ እኔ ካንቺ እንዴት እንደዚህ ያደርጋለሁ ስትላት እንዴት ካንቺ ትይኛለች ስትላት አዎ አንቺ ለዚህ ቤት ብዙ ጊዜ እንደቆየው ታውቂያለሽና እኔ እንዴት ነው ካንቺ የምሰርቀው ብላ ለማሳመን ብትሞክርም ሄለን ግን አላመነቻትም ለመሲ። እናም መሲ ደግሞ ይቺ ሴትዮ ሆን ብላ የሆነ ነገር አስባ ነው ቆይ አሳይሻለሁ ያለች በውስጧ እየተጠራጠረችና ምን የሆነ ነገር አድርጋ ሊሆን ይችላል ብላ አስባ ነበረ። ሆኖም ግን በተቃራኒ ነው። ኤልሹ ሆን ብላ ኑኑ ከዚህ ቤት ለማባረር እያደረገች ያለችው ጥረት ነው። ኤልሹ ሆን ብላ የእናቷ ጌጣጌጦችን ሰርቃ ኑኑ ቦርሳ ውስጥ ነበር ያስቀመጠችውና ሄለን ደግሞ በዚህ ጉዳይ መደራደር አልፈልግም የባለቤቴ ስጦታ ነው ብላለች። እናም አሁን መፈተሽ እፈልጋለሁ ስትል ኑኑም ችግር የለውም ፈትሽኝ፣ እኔ ምንም ነገር አልወሰድኩም ነፃ ነኝ እያለች እያለ በመሃል ቤሉል መጥቶ ተው እናንተ ሰዎች ይቅርብሽ ማሚ እያላት ነበረ። እሷ ግን ነው አይቀርብኝም ብላለች። ቤሉል ያሰበው ኑኑ እንደማትወስድና 100% እርግጠኛ ነኝ ብሎ ስላሰበ ነበረ እንደዛ እያለ ነበረውና ማሚ በኋላ እንዳታፍሪ ሲል የነበረው። ለምን ሄለን ከፈተሸችው በኋላ ቦርሳው ውስጥ ምንም ነገር ከሌለ ለይቅርታ በኋላ ይከብድሻል ብሏት ነበረ። ግን የኑኑ ቦርሳ ውስጥ ምን እንዳለ ታውቃላችሁ ቤተሰቦቻችን። እናም አሁን ኤልሹ ሊሳካላት ነው ማለት ነው ያደረገችው ነገር። ሆኖም ግን ይህንን እንደማታደርግ ቤሉሉም ያውቃል። እናም አሁን ይህንን ቦርሳ ሲፈተሽ እዛ ውስጥ ጌጣጌጦችን እንዳሉ ከታወቀ በኋላ ቤሉል ምን የሚል ይመስላችኋል ቤተሰቦች? እስኪ እናንተ ግምት ኮሜንት ስር አስቀምጡ። የኑኑ እናትስ ምን ልትል ትችላለች ብላችሁ ነው የምታስቡት? መሲስ ምን ትላለች? ሁሉም ሰው ለኑኑ ሊጠቋቆምባት ይችላል ወይስ ኑኑ ንጹህ ነች ሆን ብለው ነው እንደዛ ያደረጉት ሊሉ ይችላሉ። እናም ቤተሰቦች አሁን ኑኑ ቢገኝባት ከዚህ ቤት አንድ ቀንም እንደማታድር የታወቀ ነው። እሷ እኔ ሌባ እየተባልኩኝ እዚህ ቤት አልኖርም
ብላ እንደ ባለፈው ጥላ ልትጠፋ ትችላለች። ቤሉል ግን አሁንም በሙሉ ልቡ ነው የሚያምናትና ከዛች ቤት እንዳትወጣም ሊያደርግ ይችላል። ሆኖም ግን ኑኑ በብዙ ነገሮችን እየተጎዳች ስለሆነ ከአሁን በኋላ እዚህ ቤት አልኖርም ብላ እንደምትወጣ የታወቀ ነው። በሌላ በኩል ደግሞ አዶናይ በጣም ተበሳጭቷል። እኔ ብቸኛ ነኝ፣ ኑኑ ደግሞ የኔ ብቻ ነች ብሎ ሲይዝት ነበረ። አባቴስ ለምንድነው እኔ ጥለኸኝ ሄድከው? እኔ ከማን ጋር ጥለኸኝ ነው ብሎ በጣም ተናዶና በጣም እያለቀሰ እንደነበረ አይታችኋል። እናም ካሁን በኋላ የማታውቁትን አዶናይን መሆንባችሁ ሲል ሲዝትም እንደነበረ ሰምተናል። ግን ምን ሊያደርግ ይችላል ብላችሁ ነው የምታስቡት? አዶናይ ለምን አሁን ኑኑም እንደማትወደውና ለቤሉል እንደምትወድ እያሳየችው እንደሆነ አይተዋል። እናም ቤሉል ደግሞ እሷን እየወደዳት እንደሆነ አይተዋል አዶናይና አሁን ለሁለቱም እርምጃ ሊወስድባቸው ይችላል ወይስ ምን አይነት እቅድ አቅዶ ሊሆን ይችላል ብላችሁ ነው የምታስቡት ቤተሰቦች? እነዚህና ሌሎችን በቀጣይ ክፍል እናያቸዋለን። ለዛሬ የነበረን ቆይታ ይህንን ይመስላል። ሙሉውን ክፍል ቀደም ብለን በኮሚኒቲ ቻነል እንለቀዋለን። ዛሬ ወደዚህ ቻነል የመጣችሁ ለመጀመሪያ ጊዜያችሁ ከሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቻነል የእንግዳ ኖላዊ አለማየሁ እና ሌሎች አጠር ያሉ የአማርኛ ድራማዎችን አጠር መጠን አድርገን እናቀርብላችኋለን። እናንተ የምትፈልጉት ሌላ ድራማ ካለም በኮሜንት ስር አሳውቁን። ለዛሬ ይህንን ነበረ። አስተያየታችሁ ጻፉልን። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። አንቺ እኮ ገና ብዙ ነገር ከፊትሽ ይጠብቅሻል። ትንሽ ነገር ሲፈጠር ተስፋ የምትቆርጭ ከሆነ ደስታም ሲመጣ እሱንም መቋቋም አትችይም። ይሄ ደግሞ ማለት ነው ሀዘን ሲመጣ በጣም አክብደሽ የምታዩ ከሆነ ደስታም ሲመጣ እንደዛው ነው የምታካብጂው። ቀለል አድርጎ መኖር አትችይበትም። በየቀኑ ሳያቸው የሆነ ያደጉ አይነት ስሜት። አንቺ ሁሌ ስለምታያቸው ለውጣቸው አይታይሽም እንጂ እኔ ከስንት አንዴ ሳያቸው ለውጣቸው ይታየኛል። እናቶች ብዙ ጊዜ ልጃቸው አድጎ ቢያረጅ እንኳን ለእነሱ ገና ልጅ ነው። ሰዎች ብዙ ጊዜ ልጅሽ እኮ እያደገ ነው ሲሏቸው ኧረ ምን በቃ ፈጣሪዋን ተጠብቃቸው። አሁን አዶኒን ማን እንደሚያስቆመው እናያለን።